ብርቅ ሆኗል። ጽም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን ከፋኖ ጋር መታከል እንፈልጋለን። የጋራ ሰዓታችን በጋራ መምጣት እንፈልጋለን። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው ከመታን የጋራ የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታ መዘንጋት የለበትም። አገር እንያዛለን። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎረጉሩበት ስንቅና ትጥቅ የሚያገኙበት የወንበዴና የዘራጥ መደበቂያ ዋሻ መሆኑን በሰላም መኖር አለበት። በሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር አለበት። በከተሞች የሚኖሩ ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ ስለዚህ በዚህ ደግሞ በማፋፋት አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍን የሚሉ አያሌዎች የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ስለዚህ የጀመራችሁት ድል ለኢትዮጵያ ህዝብ፣ ሙልጋ ክፍለ ትውልድ፣ ንብልባል አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን የነበራችሁበትን ክፍለ ጦር አርበኛ ዘመነ ካሴ ካሁኑ ይገፈው ነበር መስናይፐር ጀግናው ባንተ ማርጎላ ፈረ በደብረ ዘይት ወንድሙ ጋራ ያውቁት ጠላት ጋር በደንበደው ጀግናው ባንተ ትልቅ ወንድሙ የቆሰለበት ትንሽ ወንድሙ የተሰዋበት ቤተሰቦቹን